ሁለተኛ ማረፊያ ኢየሱስ መስቀሉን ለመሸከም ተቀበለ። ለአይሁድ መስቀል የርኩሰትና የመርገም ምልክት ነው። በኦሪት ዘዳግም ምዕራፍ 21 ቁጥር 23 በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ እንደሆነ ይናገራል። አብ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እርሱን ስለ እኛ ኃጢአት አደረገው። ወልድ ኃጢአታችንን ለመሸከም ታዘዘ። መስቀላችንን፣ ርኩሰታችንን፣ እርግማናችንን ከእኛ ላይ ወስዶ ተቀበለ። በብሉይ የሕዝቡ ኃጢአት ለመሥዋዕት በተዘጋጁ እንስሳት ላይ ይጫን ነበር። በሐዲስ ደግሞ የሕዝብ ሁሉ ኃጢአት እግዚአብሔር በግ በኢየሱስ ክርስቶስ ላይ ተጫነ። እኛም ዛሬ ከጌታችን ከኢየሱስ በሕይወት የሚመጡብንን ከባድ ኃላፊነቶች፣ የወንድሞቻችንንና የእህቶቻችንን ሸክሞች እንዲሁም በሥራና በሕይወት የሚገጥሙንን መከራዎች ሳናጉረመርም በፍቅር መቀበልን እንማራለን። ጌታችን ሊከተለኝ የሚወድ ቢኖር ራሱን ይካድ፣ በየቀኑም መስቀሉን ተሸክሞ ይከተለኝ ብሏልና። እንጸልይ። ከባዱን መስቀል የተሸከምክ ደጉ ኢየሱስ ሆይ እንሰግድልሃለን። እኛም የችግሮቻችንንና የመከራዎቻችንን መስቀል በትዕግሥትና በደስታ ለመቀበል እንድንችል ጸጋህን ስጠን። አሜን።